የጀርመን ባለስልጣናት የኤርትራን መንግስትን የመገልበጥ ዓላማን አንግቧል ባሉት ብርጌድ ንሓመዱ በተሰኘው እንቅስቃሴ ተሳትፎ በተጠረጠሩ ግለሰቦች ላይ በ6 ግዛቶች የፖሊስ ዘመቻ መጀመራቸው ተገለጸ። በተለያዩ የውጭ አገራት ሁከትና ብጥብጥ አስነስቷል የተባለው የኤርትራ መንግስት ተቃዋሚው ብርጌድ ንሓመዱ በጀርመን ሕግ መሰረት በአገር ውስጥ አሸባሪነት መፈረጁን የአገሪቱ አቃቤ ሕግ ጽሕፈት ቤት በመግለጫው ማስታወቁን አሶሺየትድ ፕሬስ ዘግቧል። ቢያንስ ለባለፉት 3 ዓመታት በጀርመን በሚገኘው የብርጌድ ንሓመዱ ቅርንጫፍ ከፍተኛ የኃላፊነት ቦታ አላቸው የተባሉ 17 ተጠርጣሪዎች መለየታቸውን ጽሕፈት ቤቱ አትቷል። ኤርትራን እየገዙ ባሉት ፕሬዝዳንት ኢሳያስ አፈወርቂ አገዛዝ ላይ ከዚህ ቀደም በዲያስፖራው ተቃውሞዎች ቢሰሙም ከባለፈው ዓመት ጀምሮ ግን መልኩን እየቀየረና የአገዛዙ ደጋፊዎች የሚያዘጋጇቸውን በዓላት በመቃወም በሚነሱ ግጭቶች ደም መፋሰሶች እየታዩ ነው። በቅርቡም የእስራኤል ፓርላማ መንግስታቸውን የሚደግፉ የኤርትራ ስደተኞችን ከሀገር ለማባረር ያለመውን ረቂቅ ሕግ የመጀመሪያውን ዙር በሙሉ ድጋፍ አሳልፏል። የስዊዘርላንድ የተወካዮች ምክር ቤት የጥገኝነት ጥያቄያቸው ተቀባይነት ያላገኙ ኤርትራውያንን በሦስተኛ አገር አድርጎ ወደ አፍሪካ የሚመለሱበትን ፕሮግራም አጽድቋል። ለንደንን ጨምሮ በተለያዩ አገራት በሚነሱ የደጋፊና ተቃዋሚዎች ግጭት የተነሳ የዩናይትድ ኪንግደም ባለስልጣናት ኤርትራውያን የሚያከብሩት ፌስቲቫል ሰርዘዋል። የጀርመን አቃቢያነ ሕግ ተጠርጣሪዎቹ በቡድኑ ውስጥ ከፍተኛ የኃላፊነትን ቦታዎችን እንደያዙ ምርመራዎች ይጠቁማሉ ብለዋል። ዘገባው የቢቢሲ ነግ ኒቢክ ባሉበት ሆነው ትኩስና ወቅታዊ መረጃዎችን ከስር ያሉትን ሊንኮች በመጫን ቤተሰብ ይሁኑ።